እንደዚህ ያሉ በላም አለው ሌላ ሰው ላይ ያንተ አስማትና ድግምት ሊሰራ ይችላል በያዕቆብና በእስራኤል ላይ ግን አይሰራም። እግዚአብሔር ይሄ ሕዝብ የተባረከ ነው ሲል ምን ማለት እንደሆነ አሁን እየነገራችሁ ጊንጥ ብታመጡ ጊንጥ ሊገሉ አይችልም። የበረሃ እባብ ብታመጡ የበረሃ እባብ ሊገሉ አይችልም። የምድረ በዳ ፀሐይ ብታመጡ የምድረ በዳ ፀሐይ ሊገሉ አይችልም። መሳሪያ ይዛችሁ ብትጠብቁት ልትገሉት አትችሉም። የተባረከ ስለሆነ የእናንተ መሳሪያ እሱ ላይ አይሰራም። በደንብ ይሄንን ሕዝብ አለው ለምን ከተባለ የተባረከ ነው። ሊገሏችሁ መጥተዋል፣ በሕይወት አላችሁ። ኩላሊታችሁን ሊነጥቁ መጥተዋል፣ በሕይወት አላችሁ። ሊያጠፋችሁ መጥተዋል፣ በሕይወት አላችሁ። ከግብጽ ሲወጣ ባህር ሊገለው ሞክሯል፣ ባህር አልገደለውም። እባብ ሊገለው ሞክሯል፣ እባብ አልገደለውም። ጠላቶች ሊገሉት ሞክረዋል፣ ሊገሉት አልቻሉም። የተባረከ ነው። ሁሉም አይነት መሳሪያ መጥቷል። አንቺ ጋር ሲመጣ ግን መስራት አቁሟል። አንቺ ጋር ሲመጣ ባንቺ ላይ የተሰራ መሳሪያ ሁሉ ከናወንም አይከናወንም አይከናወንም። እግዚአብሔር ለበላም እየነገረ ያለው ነገር አንድ ነው። ያንተ ቃል ምንም ሊያደርግ አይችልም። የባላቅም መሳሪያ ምንም ማድረግ አይችልም። ይሄ ሕዝብ የተባረከ ነው። ቫይረስና ባክቴሪያ ምንም ሊያደርጋችሁ አይችልም። ሌሎቹ ጋር እባቧ ስትመጣ ገላለች። እናንተ የተባረካችሁ ናችሁ። ስለናንተ የሚደግሙ ሰዎች ጋር እግዚአብሔር እዛ ሂዶ ምን እንደሚያደርግ ብታዩና ስለናንተ ምን እንደሚያወራ ብሰሙ ሊረግማችሁ የመጣ ሰው ጋር አትልፋ። ይሄ ሕዝብ አይሰራበትም። ጥቁር ዶሮ አርደው ሊረግሟችሁ የመጡትን ዶሮዋን አርዳችሁ ብትበሉ አይሻልም ወይ? ይሄ ሕዝብ አይሰራበትም። ይሄ ሕዝብ አይሰራበትም። ፍየሏን ለምን ታባክናላችሁ? Why do you miss that? አይሰራበትም። አይሰራ በረከት ከሚለው ቃሎች መካከል ባራህ ከሚለው ቃሎች ትርጉም መካከል አንደኛውና ትልቁ ፈቶ መልቀቅ ማለት ነው። ፈቶ መልቀቅ ይሄ ሕዝብ የተባረከ ነው ሲል ፈትቼ ለቀቅካው ይላል። ያንተ ድግም ታያስሮ ያንተ ሟርት ታያስሮ መባረክ የምትለውን ቃል አሁን ላስረዳችሁ። So let me give you the exact definition, the word which is ዘኍልቍ 23 ቁጥር 23 ጋር ሂዱ። And Numbers 23 ቁጥር 23 ዘኍልቍ 23 ቁጥር 23 መባረክ የሚለውን ትርጉም ልንገራችሁ። ዘኍልቍ 23 ቁጥር 23 it says በያዕቆብ ላይ አስማት የለም፣ በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። እሺ በያዕቆብ ላይ ድግምት በእስራኤል ላይ ደግሞ አስማት ምን አይልም አይሰራም። እንደዛ ነው አይደል የሚለው? ክብር ለኢየሱስ ይሁን። አሁንም ያነበባችሁት ቃል ውስጥ in the word that you read there ይሄ ቃል ለበላም ነው የመጣው። so this word came unto Balaam. እንደዚህ ያለው በላም አለው it says Balaam ሌላ ሰው ላይ ያንተ አስማትና ድግምት ሊሰራ ይችላል። no enchantment will work upon በያዕቆብና በእስራኤል ላይ ግን አይሰራም። it will not work upon you. እግዚአብሔር ይሄ ሕዝብ የተባረከ ነው ሲል when God said this man is blessed, this ምን nation ማለት is blessed, እንደሆነ አሁን እየነገራችሁ and this is the definition. ጊንጥ ብታመጡ ጊንጥ ሊገሉ አይችልም። so nothing will scorpion will kill them. የበረሃ እባብ ብታመጡ የበረሃ እባብ ሊገሉ አይችልም። snakes will not destroy them. የምድረ በዳ ፀሐይ ብታመጡ የምድረ በዳ ፀሐይ ሊገሉ አይችልም። son of wilderness will not kill them. መሳሪያ ይዛችሁ ብትጠብቁት ልትገሉት አትችሉም። weapons cannot destroy them. የተባረከ ስለሆነ since it is blessed የእናንተ መሳሪያ እሱ ላይ አይሰራም። your weapon shall not work upon them. በደንብ ይሄንን ሕዝብ አለው so look after them. የበረሃ እባብ ያልገደለው ሕዝብ ነው። this is a nation that done because ለምን ከተባለ የተባረከ ነው። because they are too much blessed. የተባረካችሁ ናችሁ ማለት it means you are blessed. የተባረካችሁ ናችሁ ማለት it means you are blessed. ሁሉንም ነገር እናንተ ጋር ለማድረግ መተው ሳያደርጉ ቀርቷል ማለት ነው። it means everything come to your life yet they miss it. ሊገሏችሁ መጥተዋል፣ በሕይወት አላችሁ። they came to kill you but you survive. ኩላሊታችሁን ሊነጥቁ መጥተዋል፣ በሕይወት አላችሁ። they come to destroy your kidney but you are survive. ሊያጠፋችሁ መጥተዋል፣ በሕይወት አላችሁ። they came to destroy you but you survive. ይሄንን ሕዝብ ይዋለው so look behold to this ከግብጽ ሲወጣ when he looks of the ባህር ሊገለው ሞክሯል። so something was about ባህር አልገደለውም። and seas እባብ ሊገለው ሞክሯል። snakes can እባብ አልገደለውም። doesn't kill him. ጠላቶች ሊገሉት ሞክረዋል። so things were about to ሊገሉት አልቻሉም። nothing can kill him. የተባረከ ነው። የተባረከ ነው። it's blessed. ይሄ ሕዝብ የተባረከ ነው። it's blessed. ድህነት ሊገላችሁ መጥቷል፣ አልሞታችሁ። you will never die. በሽታ ሊገላችሁ መጥቷል፣ አልሞታችሁ። ሊያጠፋችሁ መጥቷል፣ በሕይወት አላችሁ። በሁሉም አቅጣጫ ሞክረዋል፣ አልተሳካላችሁ። ለምን? why? የተባረከ ነው። because you are blessed. ይሄ ሕዝብ because this nation የተባረከ ነው። is blessed. ድግምት አይሰራበትም፣ enchantment will work. ሟርት አይሰራበትም፣ divination will work. ምንም አይነት መሳሪያ አይሰራበትም። nothing work can work them. የተባረኩ ይደበብ። for I am blessed. ከመጽሐፍ ቅዱስ አንድ ክፍል ላሳያችሁ። let me show you from the Bible. ኢሳይያስ Isaiah ምዕራፍ 54 ምዕራፍ 54 Isaiah 54 ቁጥር 17
ባንቺ ላይ የተሰራው መሳሪያ ሁሉ አይከናወንም። የተባረከ ነው ማለት ይሄ ነው። አሜን። ሁሉም አይነት መሳሪያ መጥቷል። አንቺ ጋር ሲመጣ ግን መስራት አቁሟል። አሜን። አንቺ ጋር ሲመጣ the weapon that fashioned ባንቺ ላይ የተሰራ መሳሪያ ሁሉ every weapon that fashioned against you የተሰራ መሳሪያ ሁሉ the weapon that fashioned against you አይከናወንም it shall not work እግዚአብሔር ለበላም እየነገረ ያለው ነገር አንድ ነው። This is the word that spoke about Balaam. ያንተ ቃል ምንም ሊያደርግ አይችልም። Your word may not lose. የባላቅም መሳሪያ ምንም ማድረግ አይችልም። At the same time the king Balaam ይሄ ሕዝብ የተባረከ ነው። This generation is blessed. ጠላቶቻችሁ ምንም ማድረግ አይችሉም። So your enemies cannot do ይሄ anything. ሕዝብ የተባረከ ነው። For you are blessed. ቫይረስና ባክቴሪያ ምንም ሊያደርጋችሁ አይችልም። Virus and bacteria cannot do anything. ይሄ ሕዝብ የተባረከ ነው። This nation is blessed. ይሄ ሕዝብ የተባረከ This ነው። nation is blessed. በረም ስሙኝ። Listen to me. ቁጭ በሉ። አንዳንድ ጊዜ some of the time ነፃ መውጣት ላይ when it come to deliverance እንደዚህ ታዝባችሁ አታውቁም? have you seen such kind of thing? ሴትዮዋ መንፈስ አለባት። The woman was possessed by spirit. መንፈስ እንዳለባት እንኳን አታውቅም። Even she doesn't know. እና የሚጸልይበት ሰዓት ላይ when the moment I pray እየጸለየች አስቸገረችኝ ይላል መንፈሱ። the spirit confessed that she troubled me because of her prayer. ልገላት ብዙ ሞክሬያለሁ ግን አልቻልኩም ይላል። He said I want to try her many times but I couldn't. መኪና ውስጥ አስገብቷታል አልቻለም። because he couldn't do that whether he's an accident. ሁሉንም ነገር ሞክሯል አልቻለም። He tried many things but he couldn't. መንፈሱ ራሱ እኮ ነው የሚነግራችሁ። even the spirit manifests. እሷን ለመግደል ሞክሬያለሁ ግን አልቻልኩም ይላል። I want to kill her but yet I couldn't. ለምን ከተባለ የተባረከች ነች። because why she is blessed. የተባረካችሁ ናችሁ። because you are blessed. በምንም አይነት አደጋ in every accident in your life ህይወታችሁ አይነካም። you will not lose your life. አደጋው ፋይናንሻል አደጋ ሊሆን ይችላል። whether it is finance ጤንነታችሁ ላይ ተወረወረ ሊሆን ይችላል። whether it is in your health እናንተ የተባረካችሁ ናችሁ። you are blessed. የተባረካችሁ ናችሁ። you are blessed. የተባረካችሁ ናችሁ። you are blessed. ምንም አይነት መሳሪያ any weapon እናንተ ጋር ሲመጣ መስራት ያቆማል። anything will not work function. እናንተ ጋር ሲመጣ መስራት ያቆማል። it will never will function. እናንተ ጋር ሲመጣ መስራት ያቆማል። it will never function. እመኑኝ ምንም የእናንተን ቢዝነስ in your business የእናንተን ፋይናንስ in your finance ለመግደል መሳሪያ ከመጣ if a weapon fashioned መሳሪያውን አትፍሩት። imagine do not afraid the weapon. የተባረካችሁ ናችሁ። for you are blessed. ይህ ሕዝብ የተባረከ ነው። this nation is blessed. ይህ ሕዝብ የተባረከ ነው። this nation is blessed. ይህ ሕዝብ የተባረከ ነው። this nation is blessed. ደሃል እናንተን ለማድረግ in order to make you poor ምንም አይነት መሳሪያ ቢመጣ any weapon will come. ይህ ሕዝብ የተባረከ ነው። for you are blessed. ይህ ሕዝብ የተባረከ ነው። you are blessed. ይህ ሕዝብ የተባረከ ነው። you are blessed. ይህ ሕዝብ የተባረከ ነው። you are blessed. ቁጭ በሉ። you may have your seat. መጽሐፍ ቅዱሳችሁን ስታነቡት when you read your Bible አንድ ጊዜ ጳውሎስ ላይ when it came on the life of Paul ጳውሎስ ላይ in the life of Paul ብዙ ጊዜ ስናስተምር when we teach many times የምንሳሳተውን አንስተን ልንገራችሁ። let me tell you what we got wrong. ጳውሎስ Paul ሳኦልም like Saul ሁለቱም የኢየሱስ ስም ናቸው። both of them his name. እግዚአብሔር ጳውሎስ ብሎ ስሙን አልቀየረለትም። God doesn't change that he changed his name. ልክ እንደ አብርሃም የነበረውን አብርሃም ብሎ የቀየረለት ይመስለናል። but we think that the name as converted as Abraham. ሳኦል የአይሁድ ስሙ ነው። Saul is the name of his Judah. ጳውሎስ የሮማዊ ስሙ ነው። and Paul is the name for his Roma. የሮማዊ መታወቂያው ላይ ጳውሎስ የሚል ስም ነው ያለው። then he has a name for the idea of Rome. የአይሁድ ስሙ ላይ ደግሞ ያለው ሳኦል የሚል ስም ነው። it is a Saul in the name of Judah. ሁለት ስም ነው ያለው ሰውዬው። he has both name. ጳውሎስ and says Paul አንድ ስፍራ መጣ። he came to one place አንዲት እባብ ነደፈችው። and like a snake was biting him. ይሞታል ብለው ጠበቁ። they think he's going to die because ያቺ እባብ የነደፈቻቸው ሰዎች በሙሉ ሲሞቱ አይተዋል። because they saw that everything that serpent bite died. ያልገባቸው ግን ይሄ ሰውዬ የተባረከ ነው። but the thing they miss it አራገፋት ስብከት ቀጥሏል። and he continued to preach it. አራገፋት ስብከት ቀጥሏል። he continued preaching. አራገፋት አገልግሎት ቀጥሏል። he continues ministry. የተባረከ ነው። he blessed. የተባረከ ነው። he is blessed. ይሄ ሕዝብ ምን ያለ ነው? for this nation is blessed. ምንም አይነት መሳሪያ አይሰራበትም። so now weapon fashioned against them can work. ድምጻቸው ይሰማል። ምንም አይነት መሳሪያ any weapon that formed ለዛ ነው እግዚአብሔር ነገር
አስማትና ድግምት አለው። So enchantment and divination. አስማትና ድግምት Enchantment and divination. በመሳሪያ ሞክረውታል ይሄንን ህዝብ። They think through a weapon. አልቻሉትም። They cannot behold. አሁን ደግሞ በአስማትና ድግምት እየሞከራችሁ ስለሆነ And they try with enchantment and divination. አስማትና ድግምት አይሰራም አለው። At the same time divination and ምንም enchantment ነገር will ይዛችሁ work. ብትመጡ So whatsoever you ይሄ bring, ህዝብ የተባረከ ነው። this nation is blessed. ፕራካቶንዶ ሮቦሳካቴ Amen. ጄሌብሬዲያ ክራዶሳ ቲክላ አርዶምቦሳካቴ Amen. ይሄ ህዝብ የተባረከ ነው። የተባረከ ነው። የተባረከ This nation is blessed, blessed and blessed. የተባረከ ነው። It is blessed. ይሄ ህዝብ ምን ያለ ነው? የተባረከ ነው። ለዛ ነው ሌሎቹ ጋር That's why and other people, እባቧ ስትመጣ ገላለች። the serpent killed them. እናንተ ግን የተባረካችሁ ናችሁ። But you are blessed. ላይፍ ቀጥሏል። And life continues. እናንተ የተባረካችሁ ናችሁ። For you are blessed. አሁን እናንተ ያላችሁበት የፋይናንስ ችግር The finance problem that you have now, ሌላን ሰው ከመሬት ስራ አድርጎታል። because something they buried him. እናንተ ጋር ሲመጣ ግን እንጆ እያደረጋችሁት ነው። But you are enjoying it. የተባረካችሁ ናችሁ። You are blessed. የተባረካችሁ ናችሁ። You are blessed. ሄሎ Are you with me? የተባረካችሁ ናችሁ። You are blessed. ይሄ ህዝብ ምን ያለ ነው? This nation, ሁሉንም አይነት መሳሪያ ከዚህ በኋላ ሊሞክሩ ይችላሉ። they may have every weapon they have. አትፍሩ። So do not afraid. የተባረካችሁ ናችሁ። You are blessed. ያና የክርስቲያን ወይም የአማኝ ትልቁ ችግሩ ምን እንደሆነ The ልንገራችሁ። greatest problem with Christians, ዜድ ዘጋርቁ የክርስቲያን ትልቁ ችግሩ what is the greatest problem they have? እግዚአብሔር God, ጠላቶቹ ጋር መጥቶ he came to his enemy. ስለሱ የሚያወራውን ኢንፎርሜሽን ይሄ ክርስቲያን አያውቅም። The Christian doesn't know the enemy, the information that have his enemy. በላም ጋር መጥቶ የህዝብ የተባረከ ነው ሲል ህዝቡ የተባረከ እንደሆነ እንኳን አያውቅም። Even the nation, the blessed nation doesn't know, though it was blessed. ህዝቡ አያውቅም የተባረከ ነው እግዚአብሔር ብሎ ሲያወራ። When he says God is blessed, ህዝቡ ይሄን ኢንፎርሜሽን ስለራሱ የለው። since the nation doesn't have such kind of information. sometimes ስለናንተ የሚደግሙ ሰዎች ጋር እግዚአብሔር እዛ ሄዶ ምን እንደሚያደርግ ብታዩና ስለናንተ ምን እንደሚያወራ ብትሰሙ Sometimes if you see what God spoke about the people who make an enchantment about his life, ምን ብሎ እንደሚያወራ ብትሰሙ if you hear them, that the testimony that had the አስቡት። you, ሊረግማችሁ የመጣ ሰው ጋር imagine for the person who was about to curse you, ሊረግማችሁ ነው የመጣው። he came to curse you. አትልፋ። It says, do not be, ይሄ ህዝብ አይሰራበትም። it will not work for these people. ምን አይልበትም። It will not for these አስቡት። people. ጥቁር ዶሮ አርደው ሊረግሟቸው የመጡትን They want to make an enchantment about the black hen. ጥቁር ዶሮ ነው የገዙት። They make a black chicken. ዶሮዋን አርዳችሁ ብትበሉ አይሻልም ወይ? ይሄ ህዝብ አይሰራበትም። That will be better if you slaughter and eat the chicken. ይሄ ህዝብ አይሰራበትም። It will not work. ፍየሏን ለምን ታባክናላችሁ? ይሄ ህዝብ Why do you miss that God? አይሰራበትም። አይሰራ It will not work. It will not work. It will not work. አይሰራበትም። It will not work. አይሰራበትም። It will not work. አንድ ጊዜ One time, አንድ ኢትዮጵያ ውስጥ ያለ አገልጋይ the one minister who's in Ethiopia, ኢትዮጵያ ውስጥ ያለ አገልጋይ አንድ ምስክርነት ሲናገር ሰማሁ። I hear him give a testimony. ሴትዮዋ ሁል ጊዜ Every time the woman, ክርስቲያን ነች she's a Christian, እና ጎረቤቶቿ his neighbors, ደጋሚዎች ናቸው። they were like, they ደጋሚዎች were ናቸው witcher. እና ይመጡና ቡና በሯ ላይ ይጥላሉ። And they throw some coffees at her እና husband. የሚጠሉት በሯ ላይ መጥተው የሚጥሉት ቡና በሰበስቡት ኪሎ ይሆናል። It's about 1 kilo, the coffee that they throw. እና ቸርች እያለቀሰች ፓስተሯ ጋር ትመጣለች። And she came onto her pastor. ዛሬም ቡና ጣሉ ትሏለች። They said they throw a coffee. ሳምንቱ ሙሉ አስቸገረችው። It says this all week the travel. ሳምንቱ ሙሉ አንዳንድ ኪሎ ቡና ነው በሯ ላይ And says 1 kilo was thrown. ከዛ ፓስተሩ እንደዚህ አላት። And the pastor told them, የሰራዊት ጌታ እግዚአብሔር and the God of hosts, ቡናውን ወቅጠሽ ጠጪው ይልሻል አላት። he said, drink the coffee that will bring. አንቺ ላይ አይሰራም ቢላት ሊገባት አልቻለም። She couldn't understand this weapon cannot function against her life. ወቅታ መጠጣት የጀመረች ሰዓት አይመጡም። Because the moment she drink it, they will not come. because እነሱን ሊጠጡት የተገባው ቡና ነው የጠጣች ያለችው። Because she's the one to drink that they were supposed to drink. ፕራካቶንዶ ሮቦሳቴ Amen. ጄሌብሬዲያ ክራዶሳ ኪልታር ዳምባሳቴ Amen. ብሮዶሻ ሊብራዲያ ክራዶሳንዴ Amen. ሪካቶ ሳሊክራ ዲያና ማንቶ ሮቦሳጋቴ Amen. 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 ቁጭ በሉ። በጌታ ፊት
እውነተኛ ምስክርነት ነው የምነግራችሁ። I'm telling you honest testimony. አንድ ሰው እኔ ጋር ገስት ሃውስ ሊገለገል መጣ። A person came into guest house. ክርስቲያን አይደለም። He's not a Christian. ከሆነ ወራት በፊት Before some months የሆኑ ሰዎች ጋር ሄዷል። and he went to some people. ክርስቲያን ያልሆኑ ሰዎች ጋር Those people that witch doctor. እዛ ገንዘብ ቃል ገብቶ ነው የመጣው። He what a promise to them. እንደዚህ ትሄድ ነበር አልኩት። He says you were going to such another place. ጸለይኩለት And I prayed for him. ከዛ ሊወጣ ሲል when he was about to leave እንድታማክረኝ ነበር አለኝ። He says I want to conceal. ምንድነው አልኩት። He says what is it? ቃል ገባውት ገንዘብ ነበረ። There was a money I was about to offer them. ካልከፈልኩ ቤተሰቦችን በሙሉ እንደሚያሳብዱ ነግሮኛል አለ። They told me that they will make every family of mine will make them mad. ለነሱ ነው ቃል የገባው? He says you promise for them? አዎ። He says yes. ብሩ ለኔ ይስጠኝ። He says give me the money. ለነሱ አትስጣቸው፣ ብሩ ለኔ ይስጠኝ። Give me the money. ብሩ ለኔ ይስጠኝ፣ ለነሱ አትስጣቸው። ማበድ ከሆነ የኔን ፋሚሊ ሞክሩት አልኩት። He says let's try my family if they think. ምንም አይነት መሳሪያ አይሰራም። So any weapon cannot work. ምንም አይነት መሳሪያ Any weapon cannot. ምንም አይነት መሳሪያ Any weapon. በፍጹም አይሰራም፣ 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 አይሰራም። It will not prosper. አይሰራም፣ 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 አይሰራም። It will not prosper. በፍጹም It will not prosper. አይሰራም። It will not prosper. ተገባችሁ ላለው ሰው ነገር በፍጹም በሉት። Tell him ምንም አይነት መሳሪያ no weapon. ባንተ ላይ አይሰራም። It will not work. አንተ የተባረክ ነህ በሉት። You are blessed. አንተ የተባረክ ነህ። You are blessed. አንተ የተባረክ ነህ። You are blessed. ቁጭ በሉ። You may have a seat. በደንብ ስሙ። Listen to me carefully. በደንብ ስሙ። Listen to me carefully. በረከት ከሚለው ቃሎች መካከል Among the meaning of a blessing, ባራክ ከሚለው ቃሎች ትርጉም the መካከል word for Hebrew of barak, አንደኛውና ትልቁ the one who is biggest, ፈቶ መልቀቅ ማለት ነው። it's meant to release with unstoppable. To release someone ሕዝብ unstoppable. የተባረከ ነው ሲል It means this nation is blessed. ፈትቼ ለቅቄዋለሁ እያለ ነው። It says I release them. ያንተ ድግም ታያስሮ፣ I will. ያንተ ሟር ታያስሮ፣ ያንተ ባዮሎጂ ኬሚስትሪ ያስሮ፣ Amen. ቫይረስ ባክቴሪያ ያስሮ፣ ማስሮ Amen. 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 ፈቶ የተለቀቀ ነው። It's released. በፍጹም አያስሮ። Nothing will tie him. በፍጹም Nothing. ተፈተህ መለቀቅ ማለት ነው። It means you are released abundantly. ሄሎ ተፈተህ መለቀቅ ማለት ነው። You release abundantly. ተፈተህ እንደዚህ አይነትን ሰው ነው እነሱ በድግምት ሊያስቆሙት ይሞክሩት። They try within the enchantment to stop him. እግዚአብሔር ፈቶ የለቀቀውን ሰው The nation will God release him. በድግምት ታስረዋለሁ ብለህ መሞከር ሞኝነት ነው። It is foolishness that to enchant him with power. በሟር ታስረዋለሁ ብለህ መሞከር ሞኝነት ነው። It is foolishness to make him about በር divination. ላይ ቡና እየደፋ አስረዋለሁ ብለህ መሞከር ሞኝነት ነው። It is foolishness that to throw coffee in his house. Thank you. በደንብ ስሙኝ። Listen to me carefully. በደንብ ስሙኝ። Listen to me carefully. በደንብ ስሙኝ። Listen to me carefully. ሁል ጊዜ Many times, ለዛ አሁን አንዳንዱ ሰው አሁን some people ለእግዚአብሔር ዓለም ኮንሽስ አይደለም። is not conscious to the realm of God. ለአጋንንት ኮንሽስ ነው። ለአጋንንት ንቁ ነው። He is conscious to demonic. ሮጥ ብላችሁ አሁን ባጠገቡ ብታልፉ መደነባበር ይጀምራል። They were afraid if he's standing by his side. ሄሎ Are you with me? ሄሎ Are you with me? መደነባበር ይጀምራል። ለአጋንንት ዓለም ኮንሽስ ነው። Because its consciousness is to demonic. ለአጋንንት ዓለም ንቁ ነው። Because his consciousness is demonic. ለአጋንንት ዓለም ንቁ ነው። His consciousness is ድንገት demonic. መኝታ ቤቱ The moment his bedroom, እሱ ያልገዛውን ልብስ ሸሚዝ አስቀምጣችሁ ብትወጡ ከዛ በኋላ አይተኛም። he will not sleep that after he put a t-shirt in his house. ከዛ በኋላ አይተኛም። He will not sleep there. ከዛ በኋላ አይተኛም። He will not sleep there. ሰራተኞችን ይጠራል። He called his ከየት midwife. የመጣ ነው? He says, where does it come? ማን ያመጣው? Who bring it? እንዴት ነው ያመጣው? How he bring it? መልሱ የታጣ ሰዓት አልጋ ይቀይራል። He changed his bed the moment he miss it. ሄሎ Are you with me? አንድ ልጅ ነበረች There was a woman. እና አንዴ እንደዚህ አለችኝ። She told me, ሁሌ ቤቴ መኝታ ክፍል በገባው ሰዓት አለችኝ። the moment I step into my house of bed, ሁሉ ጊዜ አዳዲስ አፕል አልጋዬ ላይ አገኛለሁ አለችኝ። it says new apple I found in my bed. በየቀኑ Every day. ከዛ ነብይ ይሄ ምንድነው አለችኝ። It says, prophet, what does it? የዛሬ ዓመት ተመለስኩ እንድል ይፈለገችው። It says, I think to prophesy to her. እያነሳሽ ለምን አገምጩ አልኳት። It says, why don't you eat it? ሌላ ምንም ትንቢት ምንም አያስፈልገው። It doesn't have any prophecy. ሄሎ Are you with me? የተባረካችሁ ናችሁ። You are blessed. የተባረካችሁ ናችሁ። You are blessed. ምንም አይነት መሳሪያ እናንተ ጋር አይሰራም። Any weapon fashioned cannot ምንም prosper. አይነት መሳሪያ እናንተ ጋር Any አይሰራም። weapon that fashioned cannot prosper. ምንም አይነት መሳሪያ Any weapon
ምንም አይነት መሳሪያ any weapon ምንም አይነት መሳሪያ any weapon እናንተ ህይወት ላይ አይሰራም it will not function እናንተ ህይወት ላይ አይሰራም function በረምስሙ listen to me carefully አጋንንቶች when it come to demon ሁሉ ጊዜ ሁለት ነገሮችን ይጠቀማሉ they use two things የመጀመሪያ ነገር አለማወቃችሁ ነው it's the first thing is your ignorance ምን አለማላችሁ the first thing is your ignorance አለማወቃችሁ your ignorance አለማወቃችሁና ድክመታችሁ መጀመሪያ የሚጠቀሙት the first thing he will use is your ignorance or weakness ድክመትህ ጸሎት ከሆነ if your weakness is prayer በዚህ የጸሎት ላይፍ ይሄኛውን ድግምት ልታፈርስ ነው ይላል he told them that you want to destroy this enchantment by your prayer that you pray every ወሩም በሙሉ ፕሮግራም ላይ ነህ አንተ and the whole month is in service አለማወቃችሁን በደንብ አድርገው ይጠቀሙታል they use it very true በደንብ አድርገው they use it very sure በደንብ አድርገው የእናንተን አለማወቅ ይጠቀሙታል they use it mightily in a very sure way ሁለተኛ second የሚጠቀሙትን ነገር the ልንገራችሁ thing they use from you ይሄንን ሳስተምር በደንብ ስሙ listen to me carefully የሚሰጧቸውን ኢንፎርሜሽን ይጠቀማሉ they use the information they gather for you ለእናንተ የሚሰጧቸውን ኢንፎርሜሽን ይጠቀማሉ they use the feed of the information they give you ሰዎች ኢንፎርሜሽን so people when it came to information ከአራትና ከአምስት ቦታ ያገኛሉ they bring it from 4 or 5 የመጀመሪያ ከፋሚሊያቸው first is from their family ሁለተኛ ከትምህርት ቤት from school ሶስተኛ ካሉበት environment from the environment they have አራተኛ ከሚያደርጉት ድርጊት fourth from the things that they will do ከአራቱም ቦታ ኢንፎርሜሽን ይመጣል they have an information or the gathered information ከአራቱም ቦታ ወደ እናንተ ህይወት የሚመጣውን ኢንፎርሜሽን በደንብ አድርገው ይጠቀሙበታል and they will use every information that direct with your life ራሳቸውን የሚያጠፉ ሰዎች አይታችኋል have you seen the people who make a suicide አሁን ብዙዎቻችሁ ይመስላችሁ ሰይጣን ገመድ ላይ አንጠለጠላቸው ይመስላችሁ they think that Satan will hook them አጋንንቶች እንዴት እንደሚጫወቱባችሁ do you know how they play with demons አንድ ሰው እዚህ ጋር ካለ if one person is stand there እዚህ ጋር አለ he stand there እዚህ ጋር አለ he stand there ትምህርት ወድቋል like he failed his school ቢዝነሱ ዜሮ ሆኗል his business is zero የቤት ኪራይ የሚከፍለው ገንዘብ የለውም he doesn't have any rent house ይሄ ኢንፎርሜሽን this information አጋንንቶችም ጋር አለ the same thing they has with demons ይሄንን ኢንፎርሜሽን ይወስዱታል and they gather this information ይመጡና ለዚህ ሰውዬ ይነግሩታል at the same time told to these people የቤት ኪራይ የምትከፍለው የለም you don't have a rent house ልጆች ሊበተኑ ነው and your sons will scatter ቤተሰብህን የምታበላው የለም you don't have a family to face so ብታርፍ አይሻልህም ወይ so it's better to be rest ልክ ይሄ ኢንፎርሜሽን ይገባል when this information gets ይሄ ኢንፎርሜሽን the information ነፍሱ ውስጥ ነው የሚገባው it pinned into his soul ከዚህ በፊት ስናገር ሰምታችሁ ከሆነ ሰይጣን ሁሉ ጊዜ የእናንተን ኃይል ነው የሚጠቀመው because every time Satan use your power ነፍሱ ውስጥ ይገባል it pinned into his soul ልክ ነፍሱ ውስጥ ሲገባ when he enter his soul የሱ ነፍስ ውስጥ in his soul wrong information ስለገባ since there is wrong information የሱ ነፍስ የሱን ስጋ ፑሽ ታደርጓለች and his soul pushes his flesh ግፊቱ የሚመጣው ከራሳችሁ ነፍስ ነው it is from your power of the soul ከአጋንንቱ አይደለም it's not from demon በደንብ አድርጎ ፑሽ ታደርጋችኋለች you push him mightily ራሳቸውን እስክታጠፉ ድረስ until you make a suicide ከዛ ነፍሳችሁንና ስጋችሁን መቆጣጠር ስለማትችሉ since he cannot control your soul and flesh ታደርጉታላችሁ and he make that ምንድነው ያደረገው what does he do ኢንፎርሜሽን ሰጣችሁ he gather information ኢንፎርሜሽኑ ገባ and he ያ ኢንፎርሜሽን that information እዚህ ናችሁ he were there ለምን መኪና ውስጥ ገብተህ አትሞትም ይልሃል it says why don't kill yourself in ምንም car ነገር የለህም you don't have anything ኢንፎርሜሽኑ ነፍስ ውስጥ ገብቷል because the information is exploded into your soul ዮኒና የኔ ነፍስ ነው ብላችሁ አስቡ imagine he is my soul እሱ የኔ ስጋ ነው he is my flesh ኢንፎርሜሽኑ የኔ ነፍስ ውስጥ ገባ and pinned into my soul የኔ ነፍስ my soul ያገኘችው ኢንፎርሜሽን ምንድነው was the information that I have ልጆች እንደዚህ ሲሆኑ ከምታይ ለምን አትሞትም የሚል it says why don't you die የኔ ነፍስ ውስጥ የገባው ኢንፎርሜሽን ስጋዬን ፑሽ ያደርጓል and he pushes my flesh ምን እስከሚያደርግ until he make መኪና ውስጥ እስኪገባ until he was into car accident ሰይጣን ፑሽ የሚያደርገው እናንተን ነው it's Satan push you አክሽኑን የምትወስዱት እናንተ ራሳችሁ but ናችሁ you are the one who make the action thank you አለማወቃችሁን ይጠቀማል he uses the ignorance that he have የሚሰጣችሁን ኢንፎርሜሽን at the ይጠቀማል same time the information he gathered so ከባንክ ኢንፎርሜሽን ተቀበላችሁ when he gather from a banking information ያንን አምናችሁ if you believe them ምን አለ ዛሬ ብትወስደኝ ብላችሁ የምትጸልዩ ከሆነ if you pray that may not take me to ሞኞች ናችሁ you are fool ምክንያቱም የኔን ያሁን ያስተማርኩን ትምህርት ኢንፎርሜሽን አድርገህ አልወሰድከውም because you didn't think this thing as information አሁን እየነገርኳችሁ ያለሁት ከእግዚአብሔር ዘንድ የሆነ ኢንፎርሜሽን this is the information I gather from God ከእግዚአብሔር ዘንድ የሆነ ኢንፎርሜሽን the information I gather ምንም from አይነት መሳሪያ ቢመጣ ምንም አያረጋችሁ ምንም አይነት መሳሪያ no weapon that fashion it ምንም አይነት ችግር no problem ምንም አይነት ጦር any weapon ቢመጣ
if he came, እናንተ የተባረካችሁ ናችሁ። you are blessed. ድምጻችሁ አይሰማም። እናንተ የተባረካችሁ ናችሁ። የተባረካችሁ ናችሁ። የተባረካችሁ you are blessed. You are blessed. You are blessed. የተባረካችሁ ናችሁ። You are blessed. የተባረካችሁ ናችሁ። You are blessed. ምንም አይነት መሳሪያ no weapon, ምንም አይነት መሳሪያ no weapon, እናንተ ላይ አይሰራም። it will not function. ሄሎ are with me? ምን አይልም? it will not prosper. ምንም አይነት መሳሪያ any weapon አንቺ ላይፍ ላይ አይሰራም። ምንም አይነት መሳሪያ any weapon በፍጹም አይሰራም። it will not work. በፍጹም አይሰራም። it will not work. በፍጹም አይሰራም። it will not work. አስደገሙብኝ እያላችሁ አትፍሩ። so don't afraid because of their enchantment. አስመተቱብኝ እያላችሁ አትፍሩ። don't afraid because of their divination. እናንተ ሁለት ሰውን አስመተተብኝ የምትሉት is the thing that two people were divine. ይሄ ከምድረ በዳ የወጣ ህዝብ the nation that was gathered, አንድ ሀገር እኮ ነው የተቃወመው። one nation was opposing. አንድ ሙሉ ሀገር the whole country አስማትና ድግምት በዛ ህዝብ ላይ ሊሰራ መጣ። and they came to enchantment and divination. 5 ሚሊዮን ይሞላ ከሆነ 5 ሚሊዮን ህዝብ like 5 million of people. እግዚአብሔር ለምን ትደክማላችሁ? it says God, why you get tired? በፍጹም አይሰራም። it will not work. ምን አይልም? አይሰራም በሉ። አይሰራም። ፈጽሞ ምንም አይነት መሳሪያ በእናንተ ህይወት ላይ በፍጹም አይሰራም። ነገስታቶች kings የሚሉላቸው የራሳቸው ሰዎች አላቸው። they have someone who spoke about inside of them. ይሄ ንጉስ so this king በላም የሚባል የራሱ ሰው አለው። he has a man who saws Balaam. ስለሱና ስለ ህዝቡ የሚልለት the one who cursed and blessed ስለሱና ስለ ህዝቡ የሚናገር someone that spoke in beside of him. በህይወታችሁ ላይ in your life አንድ ሚስጥር ልንገራችሁ። let me tell you one secret. የሚናገር ሰው ያስፈልጋል። you have a spokesman or an oracle. ስለናንተ የሚናገር ሰው the one who speak. ለዛ ነው አሁን እዚህ ስመጣ when I came here ፈውስ መሃል ጤንነታችሁ ተለቋል ብዬ እናገራለሁ። I declare that healing among you. እያንዳንዱ ስብከትና ንግግር መሃል በህይወታችሁ ላይ እናገራለሁ። I declare in every intervention of your life. በህይወታችሁ ላይ የሚናገር ሰው ከሌላችሁ if there is one person that doesn't speak into your life, የሚናገር ሰው ከሌላችሁ if you don't have a person that speak about you, እናንተን ወክሎ ስለናንተ የሚናገር ሰው the oracle that speak on behalf of you. የታመማችሁት እናንተ ናችሁ። you are the one who is sick. እዚሁን የተፈወሳችኋል ብዬ የምናገረው ለኔ አይደለም። it's not for me. I'm not you. እናንተን ወክዬ ለእናንተ ነው የተናገርኩ ያለው። I'm speaking that on behalf of you. I receive. I catalambonate. ላይፋችሁ መውደቅ የሚጀምረው the moment your life will decrease, ስለናንተ የሚናገር ሰው ያጣችሁ ሰዓት ነው። the moment when you miss an oracle of God, ስለናንተ የሚናገር ሰው ያጣችሁ ሰዓት ነው። the moment you miss an oracle of God. ፕሬዝዳንቶች the president, የሀገር መሪዎች the one who's a leader, በብዙ ሚሊዮን ዶላር በጅተው there was about millions of budget. 15 እና 20 ሬዲዮ ጣቢያ ስለነሱ የሚያወራላቸው there was a spokesman who has a media. ስለነሱ የሚያወራ ሰው አላቸው። there are persons that speak ስለነሱ about የሚያወራ them. they speak about them. ድንገት አንተ ጓደኛቸው ሆነ the moment you are afraid of them, አንተን እያጎረሱ ፎቶ ከተለቀቀ if there is a photo of you and them, መንገድ ዳር የወደቁ ለማኞችን ዛሬ እያበሉ ነበር ተብሎ ያንተ ፎቶ ጋር ተያይዞ ይፖስታል። የሚያወሩላቸው ሰዎች አሏቸው። so there are a person who has speak about them. ልክ ነኝ አይደል? የሚያወሩላቸው ሰዎች አሏቸው። there are people that speak on behalf of them. እነዛ ሰዎች so that people, የነዚህን ሰዎች ህይወት የማቆየት አቅም አላቸው። they have the life that resists the life of የነዚህን ሰዎች ላይፍ የማቆየት አቅም አላቸው። የነዚህን ሰዎች ላይፍ የማቆየት አቅም አላቸው። they have the ability to sustain the life of this leader. so በደንብ ነው ፈንድ የሚያደርጓቸው። so they fend them mightily. ለምን? why? እነሱ ስለራሳቸው ማውራት የሚፈልጉትን the thing that they want to spoke about their life, ወክለው ስለነሱ ነው የሚናገሩት። other people will spoke that. በደንብ ስሙኝ። listen to me. ሰሞኑን የሆነ ስፍራ ነበርኩኝ። I was in one place some of the time. የሆኑ ትልልቅ ስልጣን ያላቸው ሰዎች ጋር እያወራው ነበር። I was with some authorities. እና ስፍራው ጋር ስገባ when I come to that place, ለጸሎት ነው የገባሁት። I want to a prayer, ለጸሎት to pray.
እና እያወራው በዚህ በኩል ሁለት ካሜራማኖች አሉ ባለስልጣኑን ይቀርጻሉ እኔንም ይቀርጻሉ and they were filming 2 cameramen ከጥቂት ደቂቃ በኋላ የነሱ ጽፈት ቤት ላይ የኛ ፎቶ ተለቋል አዳዲስ የገቡ ምናምን ተብሎ ተለቋል የሆነ ጉዳይ the things of the information was posted የሚናገሩላቸው ሰዎች አሏቸው because there are some people that speak about የሚናገሩላቸው the one on behalf of them አንተ እንደዚህ አንተ ከአሜሪካ መተ ወይም ከሱዳን መተ ብጨብጣቸው if you are greeting them we came from USA or Sudan የሆነ ነገር ተፈጥሮ ተወርቷል there's something was issued የሚናገሩላቸው ሰዎች አሉ they have people that speak about መንፈሳዊ ሰዎች ከሆናችሁ if you are a spiritual man እናንተ ዝም እንኳን ካላችሁ if you are keep quiet ስለናንተ የሚናገር ሰው ያስፈልጋችኋል you need a person that speak on behalf of ስለናንተ የሚናገር ሰው a person who speak on behalf of እዚህ በመጣው ቁጥር ሁሉ ጊዜ እናገራለሁ that's why I speak ፋይናንሻል ነገሮቻችሁ ሲለቀቁ ያለው I see finance release በኃይል ስትበለጽጉ ያለው I receive it በኃይል ስትሰፉ ያለው I receive it በኃይል ስትጨምሩ ያለው I receive it በኃይል የናንተ ነገር ሲከፈት አይቻል I receive it በኃይል የናንተ ነገር ሲበዛ አይቻል I receive it hey በደንብ ስሙኝ የእግዚአብሔርን ቃል የምትሰሙበት ቦታ in a place that you hear the word of God ሰባኪው and the preacher እሱ ብቻ አውርቶ if he speak alone የሚጨርስ ከሆነ if he finish ከዛ ስፍራ ራቁ leave that place እናንተንና ስለናንተ አልተናገረም because he doesn't speak about your life ስለናንተና እናንተ ጉዳይ ላይ በተመለከተ አልተናገረም he doesn't speak about your life ብር ያዘ ሰው አለ በደንብ ስሙኝ listen to me carefully ብር እየሰጠ ነው እሱ he was given money መጽሐፍ ቅዱስ ምን እንደሚል the እንገራችሁ Bible says አስራትና ስጦታህን that's your gift and tithe ወደ እግዚአብሔር ቤት ይዘህ የመጣ ሰዓት the moment he bring it to the house of God እንዳታስቀምጠው ይላል he does don't put there ካህኑ ፊት አቅርበህ bring it into his priest ካህኑ ይባርክ ይላል let the priest will bless you every የምታረገው ድርጊት ላይ everything that you make things የሚነገር ቃል መስማት አለበት you have to hear the word that የሚነገር ቃል they have to hear it የሚነገር ቃል ያስፈልጋል you need a word to declare ዛሬ ስለናንተ እናገራለሁ today I want to declare it ያለ ጀምሮ ያሰባችሁት ቢዝነስ any business that you want to start በዛ ቢዝነስ በለጽጎ አይቻለሁ I saw you to be flourish የሚያስፈልገው ፋይናንስ ይለቀቅ አይቻለሁ I see finance የሚያስፈልጉ ሰዎች ሲመጡ አይቻለሁ I see divine የሚያስፈልጉ ሰዎች ሲመጡ አይቻለሁ divine helper ፋይናንሻል ነገሩ ሲመጣ አይቻለሁ I see finance come ስለናንተ እግዚአብሔር ሰዎችን ሲያንቀሳቅስ አይቻለሁ God is ምንም አይነት መሳሪያ any weapon ያላቸው መሳሪያ በሙሉ እናንተ ላይ ቢጠቀሙ if they use any weapon they have በፍጹም አይሰራም it shall never work ጤንነታችሁ ላይ in your health የሞከሩት መሳሪያ the thing that they were trying ፋይናንሻል ነገራችሁ ላይ in your finance የሞከሩት መሳሪያ there is a thing በፍጹም አይሰራም it will never work አሁን ያስተማርኳችሁ ቃል ውስጥ in a word that I teach you ማርቆስ 9 ላይ ያለው እንዳትረሱ don't forget the word which is Mark 9 እና የተባረካችሁ ናችሁ የሚለው እንዳትረሱ and do not forget the word you are blessed አረፋ እየደፈቃችሁ ነው ማለት it means you are smitten እየሞታችሁ ነው ማለት አይደለም it doesn't mean you are dying ነፃ እየወጣችሁ ነው you are delivered አሁን ባላችሁበት ሁኔታ in a situation that you are now አረፋ እየደፈቃችሁ ሊሆን ይችላል it may be happens the same thing ሰዎች ሲያዋችሁ እየከሰራችሁ ሊሆን ይችላል people think that you are losing ሰዎች ሲያዋችሁ ቢዝነሳችሁ እየሞተ ሊሆን ይችላል that your business is dying ነፃ እየወጣችሁ ነው but you are saved ነፃ እየወጣችሁ ነው you are delivered 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 ነፃ sometimes ጌታ ኢየሱስ እጅግ በጣም ደስ የሚል አምላክ ነው he is too much gracious God አስቡ እሱ ጋር imagine when he came to Jesus ስደርሱ ነው አረፋ መድፈቅ የጀመራችሁ you start to smith up when you reach that ከጀመረ ስንት ዓመት ሆነ ይላል it says how long does it take እሱ ጋር ደርሳችሁ አረፋ እየደፈቃችሁ ከጀመረ ስንት ዓመት ነው ይላል he was asking about a question የጀመራችሁት እኮ እሱ አጠገብ ነው you start when you are approached to him የጀመራችሁት እሱ አጠገብ ነው when you are approached to him hello are you with me የጀመራችሁት እሱ ጋር መጣችሁ ነው የጀመራችሁት እሱ ጋር መጣችሁ these things happen when he came to him የጀመራችሁት እሱ ጋር መጣችሁ አጠገባችሁ ያለው ሰዎች ግን ከከሰረች ስንት ዓመቷን ይላል it says how long does it take when she lose ቢዝነሷ ከተበላሸ ስንት ዓመቷን ይላል how long does it take when bankrupt ስለናንተ ሁሉም ሰው ኢንፎርሜሽን አለው so he has an information about all of you አንዳንዴ በራሳችሁ ተደንቃችሁ አታውቁም have you ever wondered before እኔ sometimes ራሴ ሌላኔ ማላቀው ሚራክል አለ ሌላኔን የሚመስል ሰው ላለው ሰዎች ስለኔ ሲያወሩ ሰማ when people spoke about you
sometimes ተደንቃችሁ አታውቁም? Don't you like wonder about before? እኔ ነኝ ወይስ እኔ ራሴ ስለ ራሴ የማላውቀው ነገር አለ ብላችሁ? Is this information about me or not? አንዳንድ ሰዎች ስለናንተ ከናንተ የበለጠ ኢንፎርሜሽን አለው። Because some people have an information more than you. እዚህ ጋር እየተደፈቀ ያለው and a person who was meeting እሱን ትቶት ስንት አመቱ ነው ብሎ ሰዎችን ይጠይቃል። and he was asking about some people about how old he is. ሁሉም ሰዎች ስለዚህ ሰውዬ ኢንፎርሜሽን አላቸው. And every one of them has an information about this person. ሁሉም ሰዎች every one of them. ኢየሱስ ምን እያደረገ ነው? Do you know what Jesus did? አረፋ ስትደፍቁ ያሳያቸው ነው. So he showed them when he smith. በእግሮቻቸው ደግሞ ስትቆሙ ያሳያቸዋል. At the same time they would show you when you stand. አረፋ እየደፈቃችሁ ያሳያቸው ነው. They were looking after when you smith. አረፋ እየደፈቃችሁ እነሱ እያዩ ነው. They were looking after you. ተነስታችሁ ልብሳችሁም ስለባበሱ ያዋቸዋል. They will see you when he come to his normal state. አሁን እያደረገ ያለው ነገር ምንድነው? Do you know what he's doing? አረፋው መድፈቅ ምንድነው? What does it mean? ማሳየት የፈለጉ ሰዎች አሉ. Because there are people who want to show something. ማሳየት የፈለገ He were people who want to show something. አምላክሽ አይባርክም ያሉ ማሳየት የፈለጋቸው ሰዎች አሉ. Because they want to show people. አምላክሽ ምንም ነገር መፍጠር አይችልም. Your God cannot do anything. አምላክሽ እውነተኛ አምላክ ከሆነ የቤት ኪራይ ከፍልልሽ ነበር. Let him pay his house rent. ትዳርሽን ሰላም ያደርገው ነበር. That your marriage አምላክሽ ላይ ተሳለቁ ያሉ ሰዎች አሉ. There are people who speak about ለነሱ ያሳያቸው God. ለነሱ ያሳያቸው ነው. ለነሱ for them አረፋ ስትደፍቂ ያሳያቸው ነው. he is showing them that what is happening. እነሱ ያሰናበቱሽ ነው. I say this says well farewell. ቻው አልቆላታል እያሉ ነው. It says farewell. ሞትሽን እያዩ ነው. They say that you are about to die. ከጥቂት ደቂቃ በኋላ ደግሞ ትንሳኤሽን ይመሰክራሉ. They will testify your resurrection. አይገርምም ቀደም አረፋ ስትደፍቅ የነበረችው ይላሉ. It says don't worry about this. አይገርምም ይላሉ. It says don't you know ከአእምሯቸው በላይ ይሆንባቸዋል. it will be beyond their imagine. ከአእምሯቸው በላይ It ይሆንባቸዋል. will be beyond their imagine. አሁን አረፋ እየደፈቃችሁ ከሆነ Now it means that you are broke. እንዳትረበሹ. Don't be afraid. ስለናንተ አይደለም. It's not about you. እንዲያዩ የተፈለጉ ሰዎች አሉ. There are people that want to show something. እንዲያዩ የተፈለጉ ሰዎች There are people that want to show something. እንዲያዩ የተፈለጉ There are people that want to show you something. እንዲያዩ የተፈለጉ There are people that want to show them something. በረም ስሙ. Listen to me. አሁን እኛ እየኖርን ያለነው ህይወት The life that you are living now ኢትዮጵያ ውስጥ እንደሚሰሩ ፊልሞች አይደለም. It's not the films that they made in Ethiopia. ኢትዮጵያ ውስጥ የሚሰሩ ፊልሞች አንድ ሰው ሆስፒታል ከገባ በዛው ቻው ነው. So everyone who is went about hospital. የኛ ላይፍ እንደዛ አይደለም. Our life is not አረፋ እየደፈቅን አይተውናል. Though we are fuming, we will not die. ክብራችን ደግሞ ያሉ They will see our glory. ትንሳኤያችንን ያሉ They will see our resurrection. መጨመራችንን ያሉ መብዛታችንን ያሉ They will see our increase. ከፍታችንን ያሉ They will see. ያ ያሉ They will see. ያ ያሉ They will see. በሽታሽን አይተዋል. They will see your sickness. ፈውስሽን ይመሰክራሉ. They will testify your healing. አይሰማም ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።